የኔ የጤና መዝገብ ከማይ ጎቭ ጋር ማያያዝ ማይ ሄልዝ ሪከርድ ወይንም የኔ የጤና መዝገብ ቁልፍ የጤናው መረጃ የያዘ የድህረ ገጽ ቋት ነው። የጤና አጠባበቅ መረጃው በማንኛውም ጊዜና ቦታ በእርሶ ወይም በጤና እንክብካቤ አቅራቢዎች ደህንነቱ በተጠበቀ ሁኔታ በኮምፒውተር ላይ ወይንም በስልክ ላይ ማየት ይችላሉ። የእርሶን የጤና መዝገብ ወይም ማይ ሄልዝ ሪከርድ ደህንነቱ በተጠበቀ ሁኔታ በድህረ ገጽ ላይ ማግኘትና ማየት ከፈለጉ ማይ ሄልዝ ሪከርድን ከማይጎቭ ጋር ማገናኘት ይኖርቦታል። መጀመሪያ ሁለት አማራጮች አሉ። መጀመሪያ ማይ ሄልዝ ሪከርድ ወይም ማይጎቭ የሚለውን ከላይ ይምረጡ። ሁለተኛው ደግሞ በቀጥታ www.my.gov.au የሚለውን ድህረ ገጽ ከፍተው ማየት ይችላሉ። የማይጎቭ መለያ ከሌላችሁ ክሬት አካውንት የሚለውን በመጫን መመሪያ መከተል። ቀደም ሲል ማይጎቭ መለያ ካሎት ሳይን ኢን በሚለው ዝርዝሮችን በሳጥን ውስጥ ያስገቡ። ከዛም ሳይን የሚለውን ይጫኑ። ወዲያው የኤስኤምኤስ ወይም የኢሜል መልእክት ይደርሶታል። ይህ ባለ 6 አሃዝ መለያ ኮድ ነው። ይህ ኮድ ማንነቱን ለማረጋገጥ ስራ ላይ ይውላል። ይህን ኮድ በሳጥን ውስጥ ያስገቡ። ከዚያ በመቀጠል ቀጣይ የሚለውን ይጫኑ። ባለ 6 አሃዝ የመዳረሻ ኮድ ማሳወቂያ መልእክት አልደረሰኝም የሚለውን ይጫኑ። ከዛ ኮዱ እንደገና ሊደርሶ ይችላል። ወደ ማይጎቭ ከገቡ በኋላ ማይ አካውንት በሚለው ስር ሊንክድ ሰርቪስ የሚለውን ይምረጡ። ከዛ ዝርዝር የመንግስት አገልግሎቶችን ያያሉ። ከዛም ከዝርዝሩ ውስጥ ማይ ሄልዝ ሪከርድ የሚለውን ይምረጡና ሊንክ የሚለውን ይጫኑ። ማንነቱን እንዲያረጋግጡ ይጠየቃሉ። ማንነቱን ለማረጋገጥ ከሁለት አማራጮች አንዱን መጠቀም ይችላሉ። አንዱ የሜዲኬር መረጃውን በመጠቀም ወይንም አክሰስ ኮድ የመዳረሻ ኮድ በመጠቀም ማረጋገጥ ይችላሉ።
የሜዲኬር መረጃ ተጠቅመው ማንነትዎን ለማረጋገጥ ዩዝ ማይ ሜዲኬር ሪኳርድ የሚለውን ይጫኑ። የሜዲኬር ቁጥሩን ያስገቡ። የመጀመሪያ ስሞን እና የአያት ስሞን፣ የትውልድ ቀኖን እና አድራሻውን ጨምሮ የእርሶን የግል ዝርዝሮች ወደ ሳጥኑ ያስገቡ። ከዚያ በሚቀጥለው ገጽ ላይ ለመጠቀም ቀጣይ የሚለውን ይጫኑ። ለማንነትዎን ለማረጋገጥ ተጨማሪ ዝርዝሮችን ያክሉ። ይህም ደግሞ የባንክ ቤስቢ ቁጥር እና የሐኪሞን መረጃ ሊያካትት ይችላል። አሁን ቀጣይ የሚለውን ይጫኑ። የሜዲኬርን መረጃ ተጠቅመው ማንነትዎን ማረጋገጥ ካልቻሉ የመዳረሻ ኮድ አክሰስ ኮድ የሚለውን በሄልፕ ላይን 1-800-723-471 ይደውሉና በዚህም የእገዛ መስመር በኩል መዳረሻ ኮድ ማግኘት ይችላሉ። ይህ የመዳረሻ ኮድ ሲደርሰው የኔን የመዳረሻ ኮድ ተጠቀም የሚለውን ይምረጡ እና ከዚያ ጀምር የሚለውን ቀጥል የሚለውን ይጫኑ። አሁን የመዳረሻ ኮዱን እና የግል ዝርዝሮችን ወደ ሳጥኑ ያስገቡ። ከዚያም ቀጥል የሚለውን ይጫኑ። የእርሶና የጤና መዝገብ የእርሶ የጤና መዝገብ ማይ ሄልዝ ሪካርድ የሚለውን ይጫኑ። አሁን የእርሶን መዝገብ ለማግኘት የኔን የጤና መዝገብ ተጭኖ ማየት ይችላሉ።